ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ከታማኝና ከተለያዩ ሚዲያ ተቋማት ያሰባሰብኳቸውን እነዚህ የዕለቱ አንኳር መረጃዎች ላካፍላችሁ እንግዲህ በሰዓት ተገኝቻለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እያደረጋችሁ ላይክና ሀሳባችሁን መስጠታችሁን አትርሱ። እንግዲህ ወደ ዕለቱ አንኳር መረጃዎች መሻገር ነው የሚሆነው። መልካም ቆይታ። እንግዲህ ከዕለቱ አንኳር መረጃዎች መካከል እንግዲህ የአገር ውስጥ መረጃዎችን ሳስቀድም 1139 የኢትዮጵያ ኤሌክትሪክ ኃይል አገልግሎት ሰራተኞች መቀጣታቸውን እንደዚሁም ደግሞ የሱዳን ጦር የኢትዮጵያ ድንበር ላይ የምትገኝ ከተማ ስለመቆጣጠሩ፣ በሌላ በኩል ደግሞ የዲግሪ ሰርተፊኬት አሰጣጥን የተመለከተ መረጃ አለኝ። ወደ ኢራንና አሜሪካ ጦርነት ስናመራ ደግሞ ኢራን ለቀጣዩ ጦርነት ሙሉ ዝግጅቴን አጠናቅቄያለሁ ብላለች። ሌላኛው መረጃ ደግሞ እስራኤል አይረን ዶምን የምትታወቅበት የአየር መከላከያ ጋሻዋን ማለት ነው ለዩናይትድ አረብ ኤምሬትስ ሰጥታታለች። እሱም ብቻ ሳይሆን ያንን የሚያሰሩ ባለሙያዎች ማብራ ልካለች። እንግዲህም ሌላ ቀጣይ ጦርነት ሊጀምር እንደሆነ ጠቋሚ ተደርጓል። እንግዲህ በዚህ በኩል ኢራን ተዘጋጅቻለሁ እያለች ነው። በአንደኛው በኩል ደግሞ አሜሪካ ኦልሬዲ ሌላ ጦርነት ሊኖር ይችላል ብለዋል። እንደሚታወቀው ትናንትና ፕሬዚዳንት ትራምፕ። ዛሬ ደግሞ እንግዲህ እስራኤል ለዩናይትድ አረብ ኤምሬትስ አይረን ዶምን ሰጥታታለች እና ምናልባት ቀጣይ ጦርነት ሊቀሰቀስ እንደሚችል የሚጠቁም ሆኖ ተወስደዋል። እንግዲህ ወደ ዝርዝር መረጃዎች አመራለሁ። እስከ መጨረሻው ድረስ አብራቸውን ይቆዩ። የመጀመሪያው ዝርዝር መረጃችን የሚሆነው እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት 1139 ሰራተኞቹ በስነ ምግባር ጥሰት ቀጥቷቸዋል። ባለፉት 9 ወራት ብልሹ አሰራርና ስነ ምግባር ጥሰት ፈጽመዋል ያላቸው 1139 ሰራተኞቹ መቅጣቱ ዛሬ ተዘግበዋል። ከነዚህም መካከል እንግዲህ 16ቱ ተሰናብተዋል። 721ዱ ደግሞ የደሞዝ ቅጣት እንደዚሁም ደግሞ 402ቱ ደግሞ የጽሁፍ ማስጠንቀቂያ እንደተሰጣቸው ተገልጿል። በሌላ በኩል ደግሞ በደንበኞች ጥቆማ መሰረት እንግዲህ ቅጣት የተላለፈባቸው 103 ሰራተኞች መኖራቸውም አብሮ ተጠቅሷል ማለት ነው። እንግዲህ ወደ ሁለተኛው መረጃ ሳመራ የዲግሪ ሰርቲፊኬት ህትመትን የሚመለከት ነው። እንግዲህ እንደሚታወቀው ከዚህ በፊት ሁሉም ዩኒቨርሲቲዎች በራሳቸው መንገድ ነበረ ፕሪንት የሚያስደረጉት። ይህም እንግዲህ ፌክ ለሆነ ነገር የሚዳርግ እንደነበር ይታወቃል። ከዚህ በፊት እንደሚታወቀው ትምህርት ሚኒስቴር የትምህርት መረጃን ሲያጣራ ነበር። እንግዲህ ዛሬ ደግሞ የተሰማው መረጃ ይህንን ሊያስቀር የሚችል አይነት ነው። እንግዲህ የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬትን ህትመቱን ማለት ነው በአንድ ማዕከል ብቻ ሊከናወን መሆኑ ትምህርት ሚኒስቴር ዛሬ ገልጿል። ይህም አሰራር እንግዲህ ሀሰተኛ የትምህርት ማስረጃ ለመከላከል ያለመ መሆኑን የተገለጸው ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማቶች ተማሪዎቻቸውን ዲግሪ በአንድ ተቋም ብቻ እንዲያሳትሙ ይደረጋል ተብሏል። ዲግሪው ታትሞ እስኪደርስ ደግሞ መጠባበቂያ የሚሆን ትምህርት ሚኒስቴር ጊዜያዊ የድጋፍ ደብዳቤ እንደሚሰጥ ነው የተገለጸው። ከዚሁ ከሀገር ውስጥ መረጃ ሳንወጣ እንግዲህ አንዲት አትሌት ዛሬ ህይወቷ አልፏል። ኢትዮጵያዊቷ አትሌት ልምድ ላይ በገጠማት ድንገተኛ ህመም ህይወቷ ማለፉ ተዘግቧል። ባለትዳርና የሁለት ልጆች እናቷ አትሌት የብርጓል መለሰ ዛሬ ማለዳ ልምምዷን እየሰራች ባለችበት ወቅት ህመም ተሰምቷት ለሕክምና በሄደችበት ሆስፒታል በዛው ከዚህ ዓለም በሞት እንደተለየች ነው የተገለጸው። የ36 ዓመቷ የብርጓል የፓሪስ የግማሽ ማራቶንን 2 ጊዜ፣ ሊዝበን ግማሽ ማራቶንን 1 ጊዜ እንዲሁም ደግሞ የሻንጋይ የፕራግና ሂውስተን ማራቶኖችን በበላይነት እንዳጠናቀቀች ተዘግቧል። በሌላ በኩል ደግሞ በ2015 የመላ አፍሪካ ጨዋታዎች በግማሽ ማራቶን ለኢትዮጵያ ነሐስ ሜዳሊያ ያስገኘች አትሌት ነበረች። እንግዲህ ዛሬ ልምምድ ላይ እያለች ህይወቷ እንዳለፈ ነው የተገለጸው ማለት ነው። እንግዲህ ሌላኛው መረጃችን ወደ ኬንያ ነው የሚወስደን። ዛሬ የኢትዮጵያ ልዑካን ጠቅላይ ሚኒስትር ዶክተር አብይንም ጨምሮ እንግዲህ እዛ ኬንያ ናቸው ያሉት። በፕሬዚዳንት ዊሊያም ሩቶና በፕሬዚዳንት ኢማኑኤል ማክሮን በጋራ አዘጋጅነት በኬንያ ናይሮቢ በተካሄደ የአፍሪካ ፎርዋርድ ጉባኤ የኢትዮጵያ ተሞክሮን አካፍያለሁ። በተለይም የአረንጓዴ የኢንዱስትሪ ልማት የኃይል ሽግግርን በተመለከተ ውይይት መድረክ ላይ ተሞክሯችንን የተቀዱ ከፍ ያሉ ሀሳቦችን ተነስተዋል። ኢትዮጵያ በተነሱ 2 ዘርፎች የጀመረችውን ስራ በማጠናከር የላቀ ሚና መጫወቷን ትቀጥላለች ሲሉ ዶክተር አብይ መልእክታቸውን አስተላልፈዋል ማለት ነው። እዛው ሆኖ በራሳቸው ቴሌግራም ቻናል የለቀቁት መረጃ ነው ይሄኛው። እንግዲህ ከሳቸው ጋር የነበሩ እነ
ገንዘብ ሚኒስቴሩ እና አህመድ ሺዴም ጨምሮ ሌሎች ታዳሚያኖች ነበሩ። እንግዲህ ወደ እስራኤሉ መረጃ ሳመራላችሁ እንግዲህ አይረንዶም አረብ ኤምሬትስ ገብቷል ተብሏል። እስራኤል የአየር መከላከያ ጋሻውን ወይም ደግሞ አይረንዶምን ለአረብ ኤምሬትስ መላኳ ተገልጿል። እጅግ ውጤታማ እንደሆነ የሚነገርለት የመከላከያ ጋሻ እስራኤል አረብ ኤምሬትስ መላኳ ተነግረዋል። ከመከላከያ ስርዓቱ ባሻገር ስራውን የሚያከናውኑ ባለሙያዎችም አብሮ እንደተላኩ ነው የተዘገበው ማለት ነው። እንግዲህ አረብ ኤምሬትስ ተደጋጋሚ ከሚሰነዘሩባት የድሮንና የሚሳኤል ጥቃቶች ራሷን ለመከላከል በምታደርገው ጥረት ይህ የአይረንዶም ዋነኛ ጋሻ እንደሚሆናት ነው የተገለጸው። እነዚህ እስራኤል ሰራሽ የሆኑት መከላከያዎች በአረብ ምድር መተከላቸው ወይም ደግሞ ከዚህ በፊት ያልነበር አዲስ ክስተት እንደሆነ ነው የተገለጸው። በተለይ ደግሞ የእስራኤል ሰራሽ የሆኑ መሳሪያዎች አረብ ምድር ላይ ሲተከሉ ይህ ታሪካዊ ክስተት እንደሆነና ለእስራኤልና እንደዚሁም ደግሞ ለአረብ ኤምሬትስ የወታደራዊ ግንኙነት ትልቅ ምርታ የሚፈጥር እንደሆነ ነው እየተዘገበ የሚገኘው። ከዚሁ ከመካከለኛው ምስራቅ ሳንወጣ እንግዲህ ለሁሉም ነገር ተዘጋጅቻለሁ ብላለች ኢራን። ኢራንን የሚመለከት ነው መረጃ ነው አሁን ያለኝ። የኢራኑ ቁልፍ ተደራዳሪ መሐመድ ጋሊባፍ አገሬ ለሁሉም ምርጫዎች ተዘጋጅታለች ሲሉ አስተያየታቸውን ሰጥተዋል። የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ ጦራችን ዝግጁ ነው፣ የትኛው ምላሽ ይሰጣል፣ በየትኛው መንገድ ተዘጋጅተናል ማለታቸው ውጥረቱ አለመርገቡን የሚያሳይ እንደሆነ ተደርጎ ነው የተወሰደው። የተሳሳተ ስሌትና ውሳኔ ሁልጊዜም ውጤቱ የተሳሳተ ነው ያሉት ጋሊባፍ ዓለም የተረዳችው ይህንኑ ነው ሲሉ ነው አስተያየታቸውን የሰጡት። ኢራን ያቀረበችውን ባለ 14 ነጥብ እቅድ ከመቀበል ውጭ ሌላ ምርጫ የላቸውም ሲሉ ተደራዳሪው ሀሳባቸውንም እንደሰጡ ነው የተገለጸው። ሌሎች አማራጮች በሙሉ መሞከሩን ወይም ደግሞ ሙሉ ለሙሉ አግላይነትን የሚያመጣ አይነት እንደሆነ ነው የገለጹት። ከነሱ 14 ምርጫዎች ውጭ ማለት ነው። በዋሽንግተንና ቴህራን መሀል ያለው የሆርሙዝ ሰርጥ ውጥረት የዓለም ኢኮኖሚ ከመጉዳቱን ባሻገር ለኢራን አዲስ የመደራደሪያ ነጥብ እንደሆነም የተገለጸላት ነው የሚገኘው። ጋሊባፍ ጠንካራውን አስተያየት የሰጡት ፕሬዚዳንት ዶናልድ ትራምፕ ኢራን ያቀረበችውን ውጥረት ፈጽሞ ተቀባይነት የሌለው እንደሆነ ከገለጹ በኋላ ለዛ ምላሽ እንደሆነ ነው እየተገለጸም የሚገኘው። እንግዲህ ኢራን የሚመለከተው መረጃ ይሄ ነው። እንግዲህ የመጨረሻው መረጃ ሱዳን የሚመለከት ነው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊ ዋና የብሉ ናይል ከተማ እንደተቆጣጠረ ነው የተገለጸው። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ውስጥ የምትገኝ ስትራቴጂካዊ የአልካይን ከተማን ዳግም መቆጣጠሩ አስታውቀዋል። ሱዳን ትሪቡን እንደዘገበው ከተማዋ ሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና እንደዚሁም ደግሞ በአጋር ታጣቂዎች እጅ ወድቃ እንደነበር ነው የተገለጸው። የሱዳን ጦር ከተማዋን ዳግም መያዙ በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይል በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል እንደሆነ ተዘግበዋል። እንግዲህ ሰሞኑ ከፍተኛ የጦር መሳሪያና እንደዚሁም ደግሞ ወታደሮች እያስጠጋ እንደነበረ ሲገለጽ ይታወቃል። እንግዲህ የዛሬ መረጃችን እነዚህ ነበሩ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ። ቻው።